አዋጭ ስለሆነ የዳቦ ቤት ቢዝነስ አሰራሩንና ሂደቱን ማወቅ ከፈለጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ማስተልን እንዴናችሁ ያሲያል ሰዎች ዛሬ የማስተዋወቅላችሁ ወግዲ ወረዳ ላይ ስለተከፈተ የዳቦ ዶናትና የኬክ ዘመናዊ የሆነ አሰራርና አቀራረብ ነው የመጣው። ያው ይሄ የምታዩት ማሽን 3 ማሽን ነው ያለው አኮፈሻ ይባላል። ይሄ ወጋገሪያ የኬክ ነው ዳቦ ወጋገሪያ ከዛ በተረፈ ሌሎች መስሪያ ግብአቶች ናቸው እና የዳቦ ቤት ስራ ትንሽ አድካሚ ነው። በእርግጥ መስራት አለ ግን ትርፉ ጥሩ ነው፣ የተሻለ ትርፍ አለው እና እንደገና ጥራት ያለው አቀራረብ ጥራት ያለው ዳቦ ጥራት ያለው ጥራት ያለው ኬክ የተሰራ በተሻለ ሁኔታ ትርፍ ያስገኛል። ይሄን ያክል ገና አዲስ ስለሆነ ይሄን ያክል ብሎ መናገር አልችልም፣ ግን የተሻለ ትርፍ እንዳለው እያየሁ ነው እና በቻላችሁት ነው ወጣቶች ወግዲ ያላችሁ ወጣቶች ያላችሁ አቅም እንደዚህ ያሉ ስራዎች ላይ አዳዲስ ስራዎች ላይ ተሳትፎ ታደርጉ የተሻለ ስራ ትሰራላችሁ ብለናል። ይሄኛው በነጭ ወተት የሚሰራ ዶናት ነው። በጣም ጣፋጭና አሪፍ ነው። እዚህ ቦታ ወግዲ ወረዳ ላይ ማታውቁት ቦታ ከአድራሻችን ከአቢሲኒያ ጎና አጠገብ አለ። መጣችሁ ትቅመሱልን። እዚህ ያው ደግሞ በካካዋ ፓውደር የሚሰራ የጾም ወይም ደግሞ ምናልባት ጾማዎች ማንካራችሁ የጾም አይነት አለ። ዳቦ ይሄ ያላሰራቡ ማሽኑ ይሄ ነው። ይሄ ማኮፈሻን በስቲም ነው የሚሰራው። ከ10 እስከ 20 ደቂቃ ባለው ባላት ጋፕ ይቻላል ማለት ነው። ይሄኛው ማሽን ወጋገሪያ ለዚህ ፋድራ ይባላል። በቀላሉ መደርደሪያ ምናምን በቀላሉ ነው በጣም በሚታይ ኦንላይን ስራ ማለት ኦንላይን ስልሽ ፊት ለፊት ከከስተመር ጋር ትኩስ የሚሰራ ስራ ነው። ድራብቅ አንቦሻሽም ማለት ነው እና ስራው በዲዛይን መንገድ ቢሰራ ያዋጣል፣ አዋጭ ነው። ሌላ ጥያቄና ትፈልጉት ነገር ካለና ግብአቱ ስለሚያስፈልግ ለምሳሌ አንተ ከየት ነው የመጣኸው? ከየት መጣህ ነው የጀመርከው? እኔ መጣሁት ከመካነ ሰላም ነው። እሺ ከመካነ ሰላም መጥቼ ነው የጀመርኩት። ዋናው ዓላማዬ ግን በቃ ይሄ ያልተዋወቀ ብዙ አብዛኛው የዚህ ወረዳው ደምራ ወሎ አካባቢ በጣም የተቸገረ ማህበረሰብ ነው። በተለይ በዚህ ከተማ ላይ የሚገኙ እነዚህ የዶናት የኬክ ምናምን አቅርቦት ስለሌለ ያንን ነገር ለማቅለል የሚያስችለን ሀሳብ ይዘን መጣን። ያው ከጊዜ በኋላ ይሳካል ያምናለሁ። እንግዲህ ይሄን ያክል ይበቃቸዋል። ጊዜው የሰው ደንበኛ ፍላጎቱ አስተያየት ይሰጡሃል? አዎ እስካሁን በተሰጠኝ እንትን በጣም አሪፍ ነው፣ ተወዳጅ ነው ሁሉም ነገር። ምክንያቱም ዘይት ያን ያክል የሚወስድ አይደለም ዶናቱም ተወሰነ በዚህ አማካኝ ማኮፈሻው አማካኝነት ዘይት አይወስድም። እጅ ላይ የሚቀር ነገር የለም፣ ውስጥ ላይ የሚቀር የለም፣ ለጨጓራ የሚነካው ነገር የለም። አሪፍ እንትን ነው። አእምሮታችሁን ያው መጥታችሁ እንድትገጡ አሳስባለሁ። እሺ ለምሳሌ አንድ ኬሻ ዱኤት ስንት ነው? 50 ኪሎ አንድ ኬሻ 50 ኪሎ አሁን ባለው ዋጋ 4800 ከደሴ ነው ማስመጣው። እስከ ትራንስፖርት ነው 4100 አንድ ኩንታል 9600 ማለት ነው። እሺ አንዱ ኬሻ 50 ኪሎ ስንት ዳቦ ይወጣዋል? እኔ ስለ ዳቦ ቤት ስለማውቀው አንድ ኬሻ ቢያንስ አንድ ኩንታሉ ከ600 እስከ 700 ዳቦ ይወጣዋል። ኩንታሉ አንድ ኩንታል ማለት ነው። እሺ 600 ዳቦ ማለት ስንት ሺህ ብር ሆነ ማለት ነው? ነው አይደል? 50 ኪሎ 50 ኪሎ 600 እስከ 700 ይወጣዋል። 6 እስከ 7 ሺህ ብር አለው ማለት ነው። ስለዚህ የሁለት ሺህ 3 ተጣጣለው። ግን ያው ሌሎች ግብአቶች አሉ። ከነዛ ጋር 1500 1000 ተጣራ ነው ወጣ። ሌሎች ግብአቶች አሉ። እነዛ ወጪ ታስባለ። ትራንስፖርት አለ እና 1500 ነው 50 ኪሎ። ኦኬ ዘይት ሳን 20 ሊትር ስንት ነው የምትገዛው? 20 ሊትር አሁን ባለው ዋጋ 5500 ነው። ከ6000 እየቀነሰ ይመጣል። እስካሁን አሪፍ ነው። የዛን ኮስት እና አርቢ 1500 1000 ቢዝ ነው ከ50 ኪሎ ከአንድ ኩንታል 2000 ማማከኝ ሌሎቹን ግብአቶች ወጪ እንትን አድርጌ ተሽካን 500 እስከ 2000 ነው። ኦኬ እሺ ለምሳሌ ከዶናቱና ከዳቦ የትኛውን ፍላጎት ይኖራቸዋል ማህበረሰቡ? አሁን ሰው ምንድነው አብዛኛው እዚህ አካባቢ ያው ዳቦ የተለመደ ሊሆን ይችላል፣ ግን እዚህ ሀገር ደግሞ ዳቦ አሰራሩ ትንሽ ካሁን በፊት የማያቸው የቀመጥኩት ዳቦ ብዙ ማለት ያን ያክል አይደለም። እሺ በቂ የሆነ ግብአት አይጠቀሙም። ትንሽ ጥራቱን የጠበቀ አሰራር አለ። ለምሳሌ ግብአቶቹ ካት እንዳለባቸው ያንን እየተጠቀሙ አይደለም አብዛኞቹ። ምክንያቱም ከአንድ ቀን በኋላ ዳቦ በጣም የመድረቅ ይችላል ሌሎቹ። ይሄኛው ግን በግብአት ሲጠቀምበት ቢያድር ማለት ነው 2-3 ቀን የሚቆይት ይችላል እንደጋ ማለት ነው። መሞከር ይቻላል። 2 ቀን 3 ቀን ብታስቀምጪው በስተላልከሽ አይደርቅም።
ይለሰልሳል ነው። እንደዛ ደግሞ የመሻገት ምናምን ሳይሆን ድርቅ ይላል የመድረቅ ነው እንጂ እሺ ለዶናቱ የምትጠቀማቸው ግብአቶች ማለት በኪሎ ነው የምገዛው ወይስ በጣሳውን ነው እንዴት ነው? አሁን ግብአቶቹ በባልዲ ማለት የደረቅ ማለት ፈሳሽ ማለት በመለይ ቸኮሌት የወተት ቸኮሌት እና የዚህ ካካኦ ፓውደር ቸኮሌት ነው። በባልዲና በፌስታል ደረቅና ፈሳሽ አለው። እነሱ የምትፈልጊ ግብአቶች መጠቀም ይቻላል ማለት ነው። እሺ እንትኑሳ ለምሳሌ አሁን ካካኦ በስንት ነው? ደረቁ ስንት ነው ዋጋቸው? አሁን እስካሁን ከ2,500 እስከ 3,000 ነው አንዱ ማለት ባልዲ አለ። እየጨመረ እየወጣ ስለሆነ እስከ 3,000 4,000 ብር አለ እንደ ሊትሩና እንደ ኪሎ ማለት ነው። ነው በዋናነት እንግዲህ ይሄን መጀመሪያ ያሰባችሁ እንግዲህ ከሌጋ በመከታተል ይችላል እና ቢከፍቱ ትርፋማ ይሆናሉ እያልከሉ ግን ትግስት ያስፈልጋል። ትግስቱና ጥራት ያለው ስራ መስራት። ለምሳሌ አንዴ የሚታይ ትልቅ አድርጎ ውስጥ ባለው አይነት ስራ ፌክ ነው። አንዳንድ ማህበረሰብ አሁን እየተሰማሩ ያለው ትልቅ ዳቦ የሚታይ ዳቦ ነው የሚበላ ካልሆነ ማህበረሰቡ ምን ትርጉም እየተጎዳ አንድ ዳቦ ስንት ነው የሚሸጠው? አሁን አንድ ዳቦ አሁን አንድ ዶሮ 10 ብር ነው 100 ግራም 10 ብር ማለት ነው። መንግስት ባወጣው እንግዲህ እስካሁን ባለው ድረስ 10 ብር ሸጠው ያው እየተደጎሙ ደግሞ ድጎማም ካለ ደግሞ የሚቀንስበት መንግስትስ እንትን ዱቄት ከእንትን እንዲሰጣችሁ አላደራጃችሁም? ይሄንን አላመለከታችሁም? ያው እስካሁን እንግዲህ አዲስ ነገር የለም። እኔ በመንግስት ዙሪያ ያለው ነገር ግን ያው የህብረተሰቡ እንትን አገናዘብ መልኩ እንግዲህ ፍላጎት የኑሮ ውድነትን አገናዘብ መልኩ እንግዲህ ድጎማ ከተደረገ ከ10 ብር 9 ብር 8 ብር ይገባል ማለት ነው። ሊገባ ይችላል። ያው እንጀራው 30 40 ብር ገብቷል። ይሄን ቢጠቀሙ ይችላል 4-5 ዳቦ ገዝቶ ኑሮ ማቅረብ ይቻላል ማለት ነው። እሺ እንትንሳ ለምሳሌ ኮንቲነር ተከራይተህ ነው አይደል? በወር ስንት ትከፍላለህ? አሁን እንግዲህ ኮንቲነር የተከራየሁት 4,000 ብር ነው። እንግዲህ ትንሽ ውድ ነው እየተባለ ነው፣ ግን እዚሁ የምሰራበት እናድርበት ምናምን ስለሆነ አጠቃላይ እንትኑ 4,000 ብር ነው። መካነ ሰላም ስንት ነበር የተከራየው? መካነ ሰላም በሰዓቱ 3,500 ነው። በዚህ 2,000 ምናምን ነበር። አሁን ያው ጭማሪ አለው በርግጥ፣ ግን ከ2,500 እስከ 3,000 ከተማው ግን ከዛና ከዚህ የተሰፍቷል። አሁን እንግዲህ ያ ሜትሮፖሊታን እየሆነ ስለሆነ መካነ ሰላም በጣም ሰፊ ነው። አንደኛ ዩኒቨርሲቲ ያለው ዩኒቨርሲቲ ቅርንጫፍ አለው። ሌሎችም የአውሮፕላን እንትን የአየር ማረፊያ ስለተፈቀደ በራሱ እንትኑ መሰረተ ልማቱ አማካኝነት እየሰፋ ነው። አየር ማረፊያ እየተንቀሳቀሰ ነው እየሄደ ነው ወይስ ጸድቆላቸዋል? የአየር ማረፊያ ጸድቋል። ያው አየር ማረፊያ እንደ ደሴ እንደ ኮምቦልቻ ከሆነ ያው በራሱ ጊዜ እየሰፋ ይመጣል። ከተማው ኮምቦልቻ የምንሄደው መካነ ሰላም ነው። አሁን የምንሄደው ከስራ አዲስ አበባ መሄድ ይቻላል። አሁን ግን ገና እንትን አልሆነም፣ ወደ ስራ አልተገባም። ያው ጸድቋል ሜትሮ ነው ግን መንግስት ያለው እንደዛ ነው እና መካነ ሰላም በጣም ሰጥቷል። ኦኬ አገር ትውልድ እዛው ነው። እዛው ማሻአላህ። እሺ እና በጣም ደስ ይላል። ያው ከዛ ቤተሰቦች ሁሉ እዛው ናቸው። ከዛ መምጣትህ እዚህ ሆነህ መስራት ያስደስታል? አዎ ደስተኛ የትም ቦታ ብሄድ ደስተኛ ነኝ። ለምን ያው የሰው ሀገር ምግባሩ ነው። ባለው ሁኔታ የሰላም ችግር ምናምን አንዳንድ እንቅፋቶች እና ቻሌንጆች ይኖራሉ፣ ግን ዋናው ምግባሩ አለው ተንቀሳቀስ። ጓደኛ ጋር ነው የምትሰራው ወይስ ሰራተኛ ይዘህ? ሁለት ናችሁ። ማሽኑን ስገዙ በጋራ ነው? ኦኬ በጋራ ሆናችሁ አትጣሉ? አራንጣል ፍቅር ሆናችሁ ማለት ያው ትርፍም ኪሳራው የጋራ ስለሆነ ነው ደዛላ ነገር የለም። እንደው አቅምን ለመጎልበት ለማድረግ ሰምቶ ለሶስት ካለ አቅዳቸው 500 ሺህ ወይ 500 ሺህ ይችላል። እንደዛ ነው። ከዛ በኋላ ደግሞ ያው ለዘሮ አስይያለሁ እስቲ አይዲም እና በጣም ደስ ይላል። ለማንኛቸውም ሀሳብህን ኢንሻአላህ እንደሚወድት ነው፣ ምንም ጥርጥር የለውም። የመጨረሻ ሀሳብ የምታስተላልፈው ካለ ይሄን ያህል ብር ይከፍትላቸዋል የምትለው ካለ ንገራቸውና ሀሳባችንን እንጨርስ። በዋናነት አሁን ምንድነው አንድ ሰው የዳቦ ቤት ቤት ለመክፈት ዋናነት ምንድነው ቁርጠኝነት ነው፣ ትዕግስት ይፈልጋል። ስራው ትንሽ አስቸጋሪ ነው። ገንዘብ ላይ በደንብ መጠንቀቅ አለበት እና አብዛኛው ወጣት ደግሞ ወደ ሱስ ላይ ተጠምዷል። አብዛኛው ወጣት አቅም ያለው ጉልበት ያለው ጊዜ ያለው ወደዛ የተጠመደበት ሁኔታና ጊዜውን በጫት ያሳልፋል። ያ ደግሞ ከሚሆን የተወሰነ ጉልበት ናፍሶ ጊዜ ናፍሶ ገንዘብ ናፍሶ ወደ ስራ ቢገባ ቤተሰብ ቢገባ አገር ቢገባ እዚህ አሁን አዲስ እንትን ግባት ማለት እንደ መሰረተ ልማት እንደምን አዲስ አለ ሲባል ከተማ የሚሰለጥነው ባለው እንትን እና ያ ስለሆነ ወጣቶቹ ወደ ስራ ቢገቡ ደስ ይላል። እኔ ማገዝ የምችለው ነገር ካለ አግዛለሁ፣ ተባበራቸዋለሁ።
ምዕራብ ወሎ በጣም በቃ የምወደው ሀገር ነው። መካነ ሰላም ወግዲ በፍቅር ነው እና እንደዛ ስለሆነ ሁላችንም ያው ተጋግዘን ተባብረን እንሰራ። እዚህ ሀገር ደግሞ ጥሩ ብር አለ፣ የሚያንቀሳቅስ ገንዘብ አለ ከውጭ ያንን ገንዘብ ኢንቨስትመንት ላይ ማዋል ይቻል። ወግዲ ወረዳን ትልቅ እንትን ማድረግ ይቻላል። ከወረዳም ወደ ዞን ማሳደግ ይቻላል። እና ይህን ነገር አስባችሁ አቅዳችሁት ቢዝነስ ፕላን አውጥታችሁ ብትሰሩበት መልካም ነው። እንዲሁ በኋላ ፈሰስ ዝም ብሎ መብላት መጀመር ሳይሆን ቢዝነስ ፕላን ተሰርቶ እቅድ ታቅደው የሚሰራው እና ይሄ ነው። ከዚህ ወለደ ጠንክሮ አይዟችሁ።